መንቱን በሙሉ ልብስ ስታማርጦ ለነበራችሁ ሁሉ እንኳን ደስ አላችሁ። ዛሬ ኢድ ነው። ቀኑ እንዴት እየሄደ ነው? አዲስ ልብሳችሁን ለብሳችሁ ወጣችሁ ሰላታችሁን ጀማ ሰላት ሰግዳችሁ ቤት መታችሁ ከቤተሰቦቻችሁ ጋር በአንድ መሶብ በልታችሁ ከዛስ ቤተሰብ ለመዘየት ሄዳችሁ ከዛስ ለመዝናናት የምትወጡት ሰዎች በጣም እድለኛ ናችሁ። ጉሉ አሚን። የኔ ቀን ይሄንን ይመስላል። እንኳን አደረሰሽ የሚለኝም ሰው የለም የሚለውም ሰው የለም። እናቴም አባቴም ሆነ የሉም። እናቴ ወደ መቃብር ሄዳለች ማትመለስበት፣ እኔም ወደ እሷ ነኝ። እና ምን ሌላችሁ ፈልጌ ነው መዳም ቤት ውስጥ ላይ ያላችሁ ሴቶች ደግሞ እንዴት እያሳለፋችሁ እንደሆነ ኮሜንት ላይ ጻፉልኝ። ለኛም አላህ ቀን ያምጣልን፣ ጀማዓ ሰላት ምን ሰግድበትን በቀጣዩ አመት አላህ ያድርግልን። ጉሉ አሚን። ሁላችሁም ኮሜንት ላይ የምትፈልጉትን ዱዓ አድርጉ ኮሜንት ላይ እና በቃ እኔ ሰፖርት አድርጉኝ ማለት የምፈልገው ነገር ብሎ ሰፖርት አድርጉኝ። ያለ እናት ያለ አባት መኖርና በዛ ላይ ደሃ መሆን በጣም ከባድ ነው። ማማረር አልፈልግም። አላህ ከሰው ባሪነት ያውጣኝ ነው የሚለው። የሰው ባሪያ ሆኜ መኖር አልችልም። እና ወዶቼ ከዚህ ከበለጠ እንባ ይመጣል። ሰፖርት አድርጉኝ ያላችሁ ሰዎች ሰፖርት አድርጉኝ። የራሴ የሆነ ነገር እንድሰራ አድርጉኝ። አበረታቱኝ። ቪዲዮዎች ሲመጣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። መዳም ቅመሞች ማናችሁም እንደዛ አድርጉ። ወዳችኋለሁ። ቃናችሁ እንዴት እንደምታሳልፉት ኮሜንት ላይ ጻፉልኝ። እኔ ጋር ባዶ ነው፣ ብቻዬን ነኝ። እንኳን አደረሰ ምሎም ሰው የለኝም፣ የሚለኝም ሰው የለም። ቤተሰብ አያሳጣችሁ፣ ቤተሰብ አያሳጣችሁ። በዛ ላይ እናት አባት ያላችሁ ሰዎች እድለኛ ናችሁ፣ በጣም እድለኛ ናችሁ። በዛሬው ቀን ቢያንስ ቪዲዮ ተደዋውላችሁ ትታያያላችሁ። ግን እኔ ባዶ ነኝ፣ ሁሉ ነገር ባዶ። ብቻዬን የሚታገል ሰው ነኝ። ሰፖርት አድርጉ። ወዳችኋለሁ።